በሕይወትህ ሁሉም ነገር ሞክረሃል፣ ሳካ ብሎሃል። ደክመህ ፍሬዋ ልታይ ብሎሃል። ብዙዎች ስኬትን በሰው ድጋፍና በገንዘብ ብዛት ይፈልጉታል። እውነተኛውና የማይናወጠው ስኬት ግን ሰማያዊ ቁልፍ አለው። ዛሬ ምንም እየሞከሩ አልሳካላቸው ላለ ሰዎች መፍትሄ የሚሆኑ 5 የመጽሐፍ ቅዱስ ምስጢራትን እናያለን። እነዚህ ቁልፎች ዝግ የሆኑ የሕይወት በሮችን ይከፍታሉ። ዝግጁ ከሆንክ ወደ መጀመሪያው ቁልፍ እንለፍ። ምስጢር 1 ቅድሚያ ለፈጣሪና ጸሎት። ብዙ ጊዜ የምንከሽፈው ወደ ኋላ የምንቀረው እግዚአብሔርን ረስተን በራሳችን ጥረት ብቻ ስለምንሮጥ ነው። ለዚህም ታላቁ ነቢይ ዳንኤል በባዕድ አገር በባቢሎን ምርኮኛ ሆኖ ሳለ በንጉሡ ግቢ ውስጥ ካሉ ባለስልጣናት ሁሉ የላቀና የተሳካለት ነበር። ምስጢሩም ነቢዩ ዳንኤል በቀን 3 ጊዜ ተንበርክኮ ወደ አምላኩ ይጸልይ ነበር። በትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ እንደምናገኘው ዳንኤልም በቤቱ ውስጥ ባለው በሰገነቱ መስኮቶች ወደ ኢየሩሳሌም አቅጣጫ ተከፍተው ነበር። ቀድሞም ያደርግ እንደነበረ በቀን 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ይጸልይና ያመሰግን ነበር። አየህ፣ የዳንኤል ስኬት የመጣው በጸሎት ከፈጣሪው ጋር ስለተገናኘ ነው። አንተም ፈጣሪን ስታስቀድም ስኬት ይከተልሃል። ምንም ነገር መስራትና ማሳካት ስትፈልግ መንገዱ ሁሉ እንዲቃናልህ ስታስብ መጀመሪያ እግዚአብሔር ካንተ ጋር ይሆን ዘንድ በጸሎት ጠይቀው። የምንፈልገውን ብቻ ሳይሆን የሚያስፈልገንን ሁሉ ይጨምርልናል። ይህንንም ጌታችን ኢየሱስ ክርስቶስ በወንጌሉ እንዲህ ያስተምረናል። በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይሄም ሁሉ ይጨመርላችኋል ይላል። ስኬት መሮጥ ሳይሆን መከተል ነው። አንተ ፈጣሪን ስታስቀድም ዓለም የምታሳድደው ስኬት አንተን መከተል ይጀምራል። ቁልፉ ያለው አስቀድሞ በሚለው ቃል ውስጥ ነው። ሁለተኛው ምስጢር የታመነ መመሪያ። ያለ መሪ የሚነዳ መኪና እንደሌለ፣ ያለ መመሪያ የሚሮጥ ሕይወትም ስኬቱ አጭር ነው። ኖህ ዓለም ሁሉ በጥፋት ውሃ ስትጠፋ ቤተሰቡንና ፍጥረታትን አድኖ ለቀጣይ ትውልድ ስኬታማ መሰረት ሆኗል። የኖህ ስኬት የመጣው በራሱ ብልሃት ብቻ ሳይሆን ሰማያዊውን መመሪያ ነጥብ በነጥብ በመከተሉ ነው። በመጽሐፍ ቅዱስ በዘፍጥረት ምዕራፍ 6 ቁጥር 22 ላይ እንደምናገኘው ኖህም እንዲህ አደረገ፣ እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ። ይህንንም ሲያረጋግጥ መጽሐፈ ኢያሱ ቁጥር 1 ምዕራፍ 8 የዚህ ሕግ መጽሐፍ ካፍህ አይለይ፣ በዚያን ጊዜ መንገድህ ይከናወንልሃል ይሳካልሃልም ይላል። ስኬት ምስጢር ሳይሆን መመሪያ አለው። መመሪያው ደግሞ የአንተ ልፋት ብቻ ሳይሆን የአምላክ ቃልም ጭምር ነው። ቃሉን ስታነብና ስትከተል የማይታወቁ መንገዶች ይከፈቱልሃል። የኖህ ስኬት የመጣው ሰማያዊውን መመሪያ ነጥብ በነጥብ በመከተሉ ነው። ቃሉን ስትከተል መንገድህም ይሳካል ወዳጄ። አንተም ሰማያዊውን መመሪያ ከራስህ መመሪያ ጋር አስማምተህ
መንገድህን ጀምር። ያን ጊዜ ድካም ቢኖረውም ስቃዩ ቢበረታም ከአምላክህ ጋር ታሸንፈዋለህ። ሦስተኛው ምስጢር በትንሽ ነገር መታመን። በማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ እንደምንመለከተው በጥቂቱ ታምነሃልና በብዙ ሾምሃለሁ ይላል። ትልቅ ነገር በመመኘት ብቻ ትልቅ ቦታ አይደረስም። በትናንሿ ነገር ታማኝ ስንሆን ነው የሚጨመርልን። ዮሴፍ ከወንድሞቹ ተሽጦ በባርነት ተገዝቶ በግፍ ታስሮ ነበር። ነገር ግን በእያንዳንዱ በነበረበት ቦታ ሁሉ በታማኝነትና በትጋት ስለሰራ መጨረሻው በግብፅ ምድር ላይ ሁለተኛው ባለስልጣን መሆን ነበር። ይህንንም በዘፍጥረት ምዕራፍ 39 ቁጥር 2 እስከ 3 ቃል በቃል ተቀምጦልናል። እግዚአብሔርም ከዮሴፍ ጋር ነበረ፣ እርሱም የተከናወነለት ሰው ሆነ። ጌታውም እግዚአብሔር ከእርሱ ጋር እንደሆነ የሚያደርገውም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍ በባርነትም ሆነ በወህኒ ቤት ባለችው ትንሽ ኃላፊነት ላይ ታማኝ ስለነበረ እግዚአብሔር የግብፅ ገዥ አደረገው። ለእግዚአብሔርም ለሰውም ለራስህም ለዓላማህም ታማኝ ሁን። ዛሬ በእጅህ ያለውን ሥራ አትናቀው። ስኬት የሚጀምረው በያዝከው ጥቂት ነገር ላይ ባለ ታማኝነት ነው። እግዚአብሔር በጥቂቱ ሲፈትንህ ስታልፍ የብዙውን በር ይከፍትልሃል። አራተኛው ምስጢር የእግዚአብሔርን ጊዜ መጠበቅ። አየህ ወንድሜ፣ ያንተ ጊዜና የእግዚአብሔር ጊዜ ይለያያል። አንተ ባሰብከው ጊዜ ሳይሆን እግዚአብሔር ባሰበው ሰዓት ሁሉንም ነገር እንደሚያሳካልህ መርሳት የለብህም። አለመሳካቱ በሩ ተዘግቶ ሳይሆን ጊዜው ስላልደረሰ ሊሆን ይችላል። አብርሃም የብዙ አሕዛብ አባት እንደሚሆን ተስፋ ተሰጥቶት ነበር። ነገር ግን ተስፋው እስኪፈጸም ለብዙ ዓመታት በትዕግስት ጠብቋል። የሰው ጊዜና የእግዚአብሔር ጊዜ ይለያያል። በዕብራውያን መልእክት ምዕራፍ 6 ቁጥር 15 ላይ እንዲሁም አብርሃም በትዕግስት ከጠበቀ በኋላ ተስፋውን አገኘ ይለናል። አብርሃም የእግዚአብሔርን ጊዜ በትዕግስት ስለጠበቀ የብዙዎች አባት ሆነ። ስኬት በጊዜው ሲሆን ውብ ነው። ይህንንም ታላቁ ጠቢብ ሰሎሞን በመጽሐፈ መክብብ በምዕራፍ 3 ቁጥር 11 ላይ ቃል በቃል ያስቀምጥልናል። ነገሩን ሁሉ በጊዜው ውብ አድርጎ ሰራው ይለናል። ጊዜን መግፋት አትችልም። የአንተ ሥራ መትከሉ፣ ውሃ ማጠጣት ሲሆን ማሳደግ ግን የፈጣሪ ነው። በጊዜው ሲሆን ማንም ሊከለክለው የማይችል ውብ ስኬት ይሆናል። ስለዚህ በትዕግስት የእግዚአብሔርን ጊዜ መጠበቅ ግድ ነው ማለት ነው። አምስተኛውና የመጨረሻው ሸክምህን ለእርሱ መስጠት። ጭንቀት አእምሮን ስለሚጋርድ ስኬትን እንዳናይ ያደርገናል። ሰላም ሲኖር ግን ብርሃን ይበራል። ቅዱስ ዳዊት ብላቴና እረኛ ሆኖ ሳለ የእስራኤልን ሰራዊት ያስፈራራውን ግዙፍን ጎልያድን ድል አድርጎ የእስራኤል ገዢ ንጉሥ ሆነ። ዳዊት በራሱ ሰይፍና ጋሻ አልተመካም። ሸክሙንና ውጊያውን ለፈጣሪው ሰጠ። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ እንደምናገኘው
ፍልስጤማዊውን እንዲህ አለው፣ አንተ በሰይፍና በጦር በጋሻም ትመጣብኛለህ፣ እኔ ግን አንተ በተገዳደርኸው በእስራኤል ጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። አየህ ወዳጄ፣ ችግሮቻችን ምንጊዜም ቢሆን ተራራ ግዙፍ ቢሆኑ፣ በፈተና የተሞሉ ቢሆኑ በእግዚአብሔር ስም ልንሰራቸው ልንታገላቸው ይገባል። ቁልፉ መፍትሄ ይህንንም ታላቁ ዳዊት እንዲህ ይሰጠናል። በመዝሙር 37 ቁጥር 5 ላይ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ዳዊት ጦርነቱን ለፈጣሪ ስለሰጠ ጎልያድን ድል አደረገ። አንተም ስኬትን የምታገኘው ሸክምህን ለእርሱ ስትሰጥ ነው። ትልቁ ምስጢር አደራው መስጠት ነው። አንተ ስትጨነቅ በሩ ይዘጋል። አንተ ለእርሱ ሰጥተህ ስታርፍ ግን እርሱ ስራውን ይጀምራል። 5ቱን ቁልፎች ላስታውስህ። 1ኛ ቅድሚያ ለፈጣሪ መስጠትና ጸሎት። ጸሎት ሲባል ዝም ብሎ ጸሎት አይደለም። ዝም ብሎ ማነብደብም አይደለም። የምትፈልገውን ነገር ጥልቅ በሆነ ስሜትና ማንሰላሰል ለእግዚአብሔር እንዲያደርግልህና እንዲሰጥህ አጥብቀህ መንገርና በተመስጦ መጸለይ ማለት ነው። 2ኛው ቁልፍ የታመነ መመሪያ፣ ግብ፣ እቅድ እና ከፈጣሪህ ጋር ያለ ቁርኝነት መመሪያ ያስፈልግሃል ማለት ነው። 3ኛ በትንሹ መታመን ወይም ታማኝ መሆን። 4ኛ የእግዚአብሔርን ጊዜ መጠበቅ። ወዳጄ አትቸኩል። አትቸኩል ስልህ ነገሮችን ለመስራት አይደለም። አትቸኩል ስልህ ፍሬውን ለማየት ነው፣ ስኬቱን ለማየት ነው። አንተ ምን ጊዜም እየሰራህ መሆኑንና ከእግዚአብሔር ጋር እየተራመድክ መሆኑን በትክክል ከተረዳህ መቼ ፍሬ እንደሚያፈራ አታስብ፣ አታንሰላስል። እግዚአብሔር የደከምህበትን ሁሉ በጊዜው ውብ አድርጎ ይሰጥሃልና። 5ኛ ሸክምህን ለእግዚአብሔር መስጠት ወይም ሸክምህን አደራ ለእርሱ መስጠት፣ መንገድህንም ጭምር ማለት ነው። ምን ማለት መሰለ ወዳጄ? አንዳንዴ እርሱ ያውቃል፣ እግዚአብሔር ይፈጽምልኛል፣ ያከናውንልኛል ማለት ትልቅ ብልህነት ነው። ሙሉ በሙሉ አንተ ስራህን ትሰራለህ፣ ኃላፊነቱን፣ ድርሻውን፣ ሁሉን ሸክምህን ግን ከእግሩ ስር ትጥልለታለህ። ከዛስ እግዚአብሔር ውብ አድርጎ ያዘጋጅልሃል ማለት ነው። እኒህን ነገር ቃል በቃል እንተግብራቸው ወዳጄ። እኒህን ነገር ልብ እንበላቸው ወዳጄ። እነዚህ 5 ታላላቅ ሰዎች የነገሩን አንድ እውነት አለ። ስኬት ማለት በራስ ጥረት የሚመጣ ድል ሳይሆን ከእግዚአብሔር ጋር በመሆን የሚገኝ በረከት ነው። ዳንኤል በጸሎት፣ ኖህ በመታዘዝ፣ ዮሴፍ በመታመን፣ አብርሃም በትዕግስት፣ ዳዊት ደግሞ መንገዱን ለእግዚአብሔር በመስጠት አሸንፈዋል። ዛሬ አንተም እነዚህን 5 ቁልፎች ይዘህ ተነሳ፣ ጸልይ፣ ትጋ። የቀረውን ደግሞ ለባለቤቱ ስጥ። የማይሳካለት ሕይወት የለም። እግዚአብሔር የሌለበት ጥረት ግን መጨረሻው ድካም ነው። ጌታ መንገድህን ያቅናልህ። አሜን።
ይህንን ቪዲዮ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አስተዋጽኦ አድርግ።